አንተ ደደብ ተብሎ ያደገ ልጅ ደደብ ከመሆን ሌላ ምንም ነገር አይታይም። ከዚህኛ ነን ግክታቸውን የምንሰጣቸው። ሴፍቲ ያልተሰማው ልጅ ሌላ ምንም ጥሩ ነገር ቢሰጠው ጤናው ራሱ ጥሩ አይሆንም። ወላጆቻችን ምንም የሚሳሳቱም አይመስለንም ነበረ። ውሸት ነው። ስለዚህ ወላጅነትን ከዓላማ ጋር እና ዓላማ ያስፈልገናል። እንዴት ነው የሆነ ዳርት የሚጫወት ሰው እኮ አስቀምጦ ነው የሚወረውረው እንጂ ወርውሮ አይደለም ዳርቱን የሚያስቀምጠው። እንደዛ መሆን የለበትም። ልጆች ትልቅ ኃላፊነት ናቸው። እንዴት ወላጆች ወስደው እንዲጠቀሙ ሊረዳቸው እንደሚችል እንግዲህ ይሄ ጆርናል ኢሞሽናል ኮኔክሽን ከልጆቻችን ጋር ልብ ለልብ የምንተሳሰርበት ነው። ብዙዎቻችሁ ታውቃት ይሆናል። ላይፍ ኮች ናት፣ እናት ናት። ጆርናሊንግ ቦክ አላት፣ ፓረንቲንግ ዊዝ ፐርፐስ። እንኳን ደህና መጣሽ ወደ እናቶች ፖድካስት። ህልዬ ለማያውቁሽ በትንሹ ራስሽን አስተዋውቂ መጀመሪያ። ለማታውቁኝ ህሊና ግርማ እባላለሁ። ቴክሳስ ነው የምኖረው። የአንድ ሴት ልጅ እናት እና ከባለቤቴ እና ከልጄ ጋር ነው የምንኖረው። ሜዲካል ቴክኖሎጂ ነው ያጠናሁት። አይ ወርክ ኢን ኳሊቲ ዲፓርትመንት አበት በሚባል ካምፓኒ። ግን በጎን ደግሞ ወደ 10 ዓመት በኮቺንጉ በትሬኒንጉ ቆይቼበታለሁኝ። እዚህ ሀገር ብቻ ሳይሆን ኢትዮጵያም ሌላም ሀገር በመሄድ እድሉ በተከፈተ ጊዜ ልቤ እዛ ነው ያለው እና እናትነትና ወጣቶች ደግሞ የበለጠ ልቤን ይቆትቱኛል፣ እንደ ሴትም እንደ እናትም። ከዛ ደግሞ የሚቀጥለው ጀነሬሽን የሚቀጥለው ትውልድ ምን ደረሰ የሚለው ነገር በተለይ ሴት ልጆች ከራሴ ልምድ አንጻር በጣም ልቤን ስለሚጎተኝ እነሱ ኤሪያዎች ነው የምሰራው ጊዜ የማጠፋው። እንደ እናት ደግሞ ከማግፍበት ጠቀመኝ የምለውን የማስበውን ሁሉ ነው ማካፈል የምፈልገውና ይህንንም ጆርናል ሳዘጋጅ እኔ ጠቀመኝም ሌሎች እንደሚጠቅም በማመን ያዘጋጀሁት እና ደስ ብሎኛል ስለሱም ስለምናወራ። እናትሆድን ደግሞ በጣም እንደማደንቅ በዚህ አጋጣሚ ለአድማጮችሽ ለተከታዮች ማገር እፈልጋለሁ። በእውነት አንቺ ቅመም የሆንሽ ልጅ ነሽ፣ ከእድሜሽ በላይ የሆንሽ በጣም ነው የማደንቅሽ። በእውነት በርቺ። ለእኔ እንደ በረከት ነው የምቆጥረው። እኔ አይ ሉክ አፕ ቱ ዩ። ስጀምር እንኳን እናትሆድን አስታውሳለሁ የምትሰሪውን ታስተላልፊውን ነገር ከታተል ስለነበርና በጣም ኢንካሬጅ ስለሚያደርግ ኮሚኒቲው ላይ የምታደርጋቸው ውይይቶች የተሳተፍኩባቸው አሉ። ሰማቸው የነበረው ኦንላይን ምናምን በጣም ጥሩ ናቸው። እሱን በመቀጠል ነው ደግሞ ጆርናሉንም ያዘጋጀሽው። ኢቭን ከመታተሙ በፊት አይቼ ነበር ኮንቴንቱን። በጣም ጥሩ ነገር አለው። በየሳምንቱ ፕራክቲስ የምታደርጉት ነው፣ ራሳችሁ የምትጽፉበት ጆርናል። እንደገና ሪፍሌክት እንድታደርጉ የተለያዩ ቶፒኮች አሉት። እሱን ነው አድሬስ ለማድረግ የምንሞክረው። ፐርፐዝ የሚለውን ዓላማ ብለናል። ስለዚህ ወላጅነትን ከዓላማ ጋር እና ዓላማ ያስፈልገናል። በጣም ነው እንጂ የሚያስፈልገን። አለበለዚያ በደመ ነፍስ ነው የምንንቀሳቀሰው። ወላጅነትን ካየነው ነው የተማርነው። በእርግጥ ብዙ ሰው እንደሚያነሳው እናቶቻችን አያቶቻችን ማንም አላስተማራቸውም። ግን ከነሱ ብዙ ተምረን እኛ ደግሞ በዓላማ እነሱ ያበላሹትን እያስተካከልን ዘመኑም ጊዜውም የተለየ ስለሆነ የምንኖርበትም ሀገር ብዙዎቻችን በውጭው ዓለም ያለንበትም ዓለም የተለየ ስለሆነ ዓላማ ከሌላው አንድ ነገር እንዴት ነው የሆነ ዳርት የሚጫወት ሰው እኮ አስቀምጦ ነው የሚወረውረው እንጂ ወርውሮ አይደለም ዳርቱን የሚያስቀምጠው። እንደዛ መሆን የለበትም። ልጆች ትልቅ ኃላፊነት ናቸው፣ ትልቅ በረከቶችም ናቸው። ግን በዓላማ ካላሳደግናቸው ብቁ ዜጋ ይሆናሉ ብዬ አላምንም። እና ልክ አንድ ሜዳ በስነስርዓት ካልተኮተኮተ አረም በቅሎበት የሆነ ቆሻሻ መጣያ ወግ ይመስል ይችላል አይደል? የሆነ ጫፌ አድጎ ምናምን ስራዬ ተብሎ የተኮተኮተ ግን ጥሩ የመናፈሻ ቦታ እንደሚያፈራው ሁሉ እኛም ልጆቻችን ላይ ዓላማ ያስፈልገናል። አለበለዚያ በደመ ነፍስ ነው የምንመራቸው። ያየነውን ወይም ሌላው አካል ሶሳይቲ የምንኖርበት ሀገር የሚያደርገውን አድርገን ሌላ መስለን ነው እና እንደ ራሳችን እንድንቀርጻቸው እንደ ባላደራዎችም እግዚአብሔር እንደሰጠን ባላደራ ብቁ ዜጋ ራሳቸውን የሚያውቁ ራሳቸው የሚተማመኑ አይደለ? ራሳቸውን ችለው ደግሞ እነሱም ለማህበረሰብ አስተዋጽኦ የሚያደርጉ ለሀገር የሚያኮሩ ለማድረግ
በጣም አላማ ያስፈልገዋልና ምንም ጥያቄ የለውም። ብዙዎቻችን እናደርገዋለን ግን በጣም ኢንቴንሽናል እንድንሆን እንድናስተውል በግምድ ብቻ እንዳንንቀሳቀስ ብዙ ይጠቅመናል ብዬ አስባለሁ። በጣም ርዕሱን ራሱ በጣም ነው የምወደው። ምክንያቱም አዎ ያስፈልገኛል ግን ምንድነው የሚለውን በደንብ እንድናስብበት ኢንቴንሽናሊ የሁላችንም ሲቹዌሽን የተለያየ ነው፣ የምንኖርበት ሁኔታ የተለያየ ነው፣ ቻሌንጆቻችን የተለያዩ ናቸው፣ ተግዳሮቶቻችን። ስለዚህ ለምን የሚለውን እንድንጠይቅ የሚገፋፋ ነገር ስለሆነ ጆርናሉ ራሱ ከርዕሱ ጀምሮ ለዛ ነው እሱን ሪፍሌክት እንድታረጊ የጠየኩሽ። I think put the end in mind የሚለውን አባባል በጣም ወደዋለሁ። መጨረሻ ላይ እናፈራ አንድ ገበሬ መቼም እህሉን አስቦ ነው የሚዘራው። ስንዴ ማምረት የፈለገ ገበሬ መሬቱን አዘጋጅቶ አደረገ ከዚህ በፊት የተተከረበትና መሬቱን የሚያበላሽ ነገር ከሆነ የሚያስተካክሉት ነገር አገሙ ያውን ባላቀው መሬቱን አስተካክሎ አለት ነገር ካላ በቃ ብቻ አስተካክሎ ነው የሚዘራውና ያንን ስንዴ ያሰበ ነው የሚንከባከበው መሬቱን። እኛም እንደዛ ነው መጨረሻቸውን አስበን ልጆቻችን አድገው በዚህ እድሜ ሲሆኑ ምንድነው የምንፈልገው ከነሱ የቱ ጋር እንዲደርሱ ግን ነው የምንፈልገው። የኛም አደረጉ ለራሳቸው በቅተው በረው እንዲሄዱ ክንፍን እንዲያወጡ በደንብ ምንድነው የሚያስፈልጋቸው ብለን በየቀኑ ካላሰብን ኑሮ በራሱ ከባድ ነው። እኛም እንደ ሴት የቤት ኃላፊነት አለ፣ ስራም ወተን የምንሰራ ሰዎች ብዙ ኃላፊነት አለብን፣ ማህበራዊ ኃላፊነት አለብን። በዛ ሁሉ መሃል ልጆቻችንን ሳናስበው ያመልጡናል። መጨበጥ ያለባቸውን ሳይጨብጡ መማር ያለባቸውን ሳይማሩ ሊያመልጡን ይችላሉ እና ቆም ብሎ እንዴት ነው የኔ ወላጅነት ምኑ ጋር ነው ማረም ያለው ምኑ ጋር አስተካክል ምን ልጨምር ምን ልቀንስ የሚለውን ካላሰብነው በስተቀር ጊዜው ዝም ብሎ ነው የሚሄደው። በትክክል ጊዜው በጣም እንደሚሄድ እኔ እንኳን ትንሽ ናቸው ልጆቼ እያየሁት ነው። ጊዜው አምልጦ ሊያድጉ እንደሚችሉና በጣም ኢንቴንሽናል መሆን እንደሚያስፈልግ በየወሩ የተለያዩ ሰብ ቶፒኮች አሉት በደንብ በትኩረት እንድናስብ የሚያደርገው ጆርናሉ። ያነሳሻቸውን ቶፒኮች የተወሰነ አሳይን እንዴት ወላጆች ወስደው እንዲጠቀሙ ሊረዳቸው እንደሚችል። እንግዲህ ይሄ ጆርናል ኢሞሽናል ኮኔክሽን ላይ ነው። ከልጆቻችን ጋር ልብ ለልብ የምንተሳሰርበት ነው። ስለ አመጋገብ አያወራም። ብዙ ነገር አለ ልጅ ስናሳድግ የሚያስፈልገን አይደል? አንቺ በተለይ ከቨር የምታደርጋቸው ብዙ ነገሮች አሉ። ኢንቫይሮንመንታል ፍሬንድሊ የሆነ ኬሚካል ያልበዛበት ምናምን የሚለው ብዙ ነገር አለ በጤና አኳያ። ይሄ ግን እኔ ኢሞሽናሊ ኮኔክትድ ከሆኑ ሌላው ነገር መፈታት ይችላል። ልጆቻችን ሴፍቲ ከተሰማቸው በቃ ያው ልጅ ሰርቫይቭ አደረገ በቃ ሴፍ መሆኑን መፈረጉን መወደዱን ቤቴ ብሎ ረፍ ማለቱ እነዚህ የሚያሳድጉኝ ሰዎችን አምናቸዋለሁ ብሎ ያ ረፍ ያለ ስሜት የሚፈጠረው ኢሞሽናሊ ኮኔክትድ ሲሆኑ ልጆቻችን ከልጆቻችን ጋር ልብ ለልብና ስዕሉን ልብ ካልሽው ፔጆቹ መሃል ያስደረኩት ልብ ነው። ከዛ እጆች ተያይዘዋል። ስለዚህ ልጆቻችን እጃቸውን ይዛቸውን ይችላል ልባቸውን ይዘናቸዋል። ከህፃንነት ከጀመረ ደግሞ እያደገ ይሄዳልና ይሄ ጆርናል ትኩረቱ ኢሞሽናል ኮኔክሽን ካለ ልጆቻችን የሚያስከፋቸው የሚያሳዝናቸው ያስጨነቃቸው ያስፈራቸው የሚያስደነግጣቸው ሁሉ ነገር እየገባን ስለሚመጣ እዛ ቦታ ተገኝተን ቀዳዳውን እየደፈርን መምራት ያለብንን እየመራን ማስተዋል ያለብንን እያስተውል ምሳሌ እየሆናቸው መቀጠል እንችላለን። ስለዚህ it's more emotional connection ላይ ነው የሚያተኩረው። ጃንዋሪ ስለ ጀርኒ ነው የሚያወራው። ይህ ባደኩበት ዘመን አንቺን ይመስገኛል ወላጅ አዋቂ ነበር የሚመስለን ሁሉን አውቆ አደረገ። ወላጆቻችን ምንም የሚሳሳቱም አይመስለንም ነበረ። ያ ውሸት ነው። ወላጅነት ጀርኒ ነው እንጂ የሆነ ቦታ ደረስኩ የምትይበት አይደለም። ሂደት ነው። መማር ያለንበት ሂደት ነው። ምክንያቱም እኔ ያደኩት አዲስ አበባ ነው፣ ኢትዮጵያ ነው። የተለየ አስተዳደግ ነው ያደኩት። ልጄን አሜሪካን ሀገር ነው የማሳድገው። ዘመኑ የተለየ ነው። የምታድገው እሷን በሚመስሉ ሰዎች መካከል አይደለም።
እኔ አሜሪካን ሲስተም ስኩል ሲስተም ገብቼ አልተማርኩበትም በኤሌመንተሪ ደረጃ አላቅም የምታልፍበትም ስለዚህ ጃንዋሪ ላይ ጀርኒ መሆኑን ሂደት መሆኑን ከልጆቻችን ጋር ደግሞ ሂደት መሆኑን መቀበል በራሱ አንድ ነገር ነው አላቅም በቃ ማቀው ቫይብር አለ የተወሰነ ደረጃ አውቃለሁ ግን አላቅም ይሄ የመማር እኛ ብቻ አስተማሪ ያደረገንም ልጆቻችንን በጣም ብዙ ነገር ያስተምሩናል እዚህ ላይ እንዲያውም ገልጸዋለሁ ልጄ አይ ቲንክ መግቢያው ላይ ነው መሰለኝ ያስገባሁት አሜሪካን ሀገር ስጋር ተማርኩ ልጄ ብዙ ነገር ታስተምረኛለች እኔ ሎጂስቲኩን በማንበብ ራቀው ይችላል ትምቴት ይሄ ነገር ይሰጣል ምናምን የሚለውን ወይም ከትምቴት በሚመጣ ኢሜል እሷ ናት ግን ወራዋን የምታውቅ እና ከሷ ብዙ ማራለሁ ከሷ ብዙ ሰማለሁ ያ ደግሞ የተለየ ጥምረታችንን ያዳብረዋል አንደኛ እንደ ልጅ መደመጧ ሐሳቧ ተቀባይነት መኖሩ እሷም ድምጽ መኖሯ እሷም አስተምራለሁ የሚለው ነገር ኮንፊደንሷንም ይሞራዋል እናቴ ታዳምጠኛለች እናቴ እኔ ነገር ማተር ያደርጋታል እኔ ለሷ ወሳኝ ሰው ነኝ የሚለው ነገር በጣም ብዙ ጥምረት ይፈጥራል ስለዚህ ጃንዋሪ እሱ ላይ ነው የሚያተኩረው ፌብሩዋሪ ላይ ስንሄድ ፌብሩዋሪ የፍቅር ወርም እንደመባሩም ራቨን ኮኔክሽን ብዬን የሰየምኩት ግን ሞር የሚያስበው ፍቅር ለልጆች ጊዜ ነው ፍቅር የሚለውን ነገር የሚተረጉሙት በጊዜ ነው አንድ ቤት ውስጥ አብሮ መቀመጥ አይደለም ኳሊቲ ታይም ነው አንዳንዴ ሰርቼ ለፍቼ አሁን ኢትዮጵያ ሄጄ ይሄንን ጀርናል ሳስመረቅ አንድ እናት እንደዛ ነው ያለችኝ በምን ጊዜ 10 ደቂቃ ኳንቲቲ ሳይሆን ኳሊቲ ነው የምናየው 10 ደቂቃም ጥሩ ኮኔክሽን እንፈጥርበት እንችላለን ተራርቀን አሁን ኢሜል እንደራረጋለን ስልክም አይፈቀድም ትምህርት ቤት ግን ኢሜል በየቀኑም ባይሆን በየ3 ቀኑ ምናምን how are you like እንዴት ነው ቀንሽ ዛሬ ምሳ ምን በላሽ ፈተና ከነበራት ነው ፈተናሽ እንዴት ነበር በምትችል ሰዓት ትመልስልኛለች የኢሞጂ መሃል ነው ምልክላት ይሄ ማማማም የፍቅር ግን ፓርታርታ በቃ ያ ቀን ሙሉ ሳታገኘኝ ግን ሜሴጅ ሲደርሳት የሚሰማትን ስሜት አስብ ስለዚህ ታይም ግዴታ ፊዚካሊ ማብረን በመሆን ብቻ ሳይሆን በሬለሁበትም እንዳለሁ እንዲሰማት ማድረግ ይችላል ምሳቃዋ ውስጥ ሜሴጅ ጽፎ መመት በማስቀመጥ እኔ ፓክ አላኩት ወይ ከስር ደብቅ የሆነ ነገር ማስቀመጥ ቦክሷ ውስጥ ደብቀዋለሁ ያ ሁሉ ምንድነው መወደዷን መፈቀሯን አጠገቧ እንኳን ባይሆን ሁሌ አብራራት እንዳልገው እንድታስብ ስለምፈልግ ቤት ውስጥም ስንሆን ነገሮችን አብሮ ማድረግ ብዙ ሰው አንድ ቦታ ይሄዳል ኢቭን መዝናኛ ቦታ ሄዶ አብረሽ ካላሳለፍሽ ኢንጌጅ ካላረግሽ በደንብ ካላወራሽ ካሳቅሽ ካልተጫወትሽ ኢቭን ካልተጋጨሽ ጊዜ ያሳለፍሽ አይደለምና ፌብሩዋሪ ፕሬዘንስ ነው ሞር መገኘት ልጆች ጊዜን እንደሚፈልጉ እንዲያውም ጠቅሼዋለሁ ይመስለኛል አይ ቲንክ ፌብሩዋሪ ላይ ያ ኦፕራ ሾው ላይ አንድ ሰው ተጠይቆ በልጅነታችሁ አይ ቲንክ ብዙ ኦዲየንሱን የጠየቀችው ምንድነው የምታስታውሱት ከእናትና አባታችሁ ብላ ስታየው እሷም ነው ገረማት ራሴም ገረመኝ ማንንም ያስታውስ የለም የተገዛለትን ማሻንጎጊት ሆነ ብስክሌት ወይ ምናምን አይደለም ያስታውሱት ከእናቴ ጋር እንዲማራገው ደስ ይለኛል እና እኔ አሰብኩትና እናቴ ጓስራ ጋር የምታጠይ ነገር ነው አባቴ ደግሞ እንኮኮ ማረግ ይወድ ነበር እዚህ ጋር ይዞን እንዲ ያጫውተን ነበርና those are the two precious በቃ በምንም የማትተካቸው ጊዜዎች ከእናትና አባቴ ጋር እሱ ነው ገንዘብ አይጠይቅ ያንን ለማድረግ እስቲ የማድረግ ፍላጎቱ በቃ እና ለልጆች ጊዜ መስጠት በጣም ወሳኝ እንደሆነ ነው የሚያወራው ማርች ላይ ደግሞ ፖቴንሻል ፎከስድ ብየዋለሁኝ ብዙ ጊዜኛ ስናድግ ቅጽል ስም የሚሰጡት ነገሮች እንዴት በእንግሊዝኛ ያልኩ ሲጀምር behind every young child who believes in themselves is a parent who believed first እኛ ልጆቻችን ላይ እንደምናምናቸው ትችላለህ በቂ ነህ ጎበዝ ነህ ብርቱ ነህ ምናምን የሚለውን ነገር ፍለፊት ከመናገረው በስተጀርባ ራሱ ምን ሰጠው ሜሴጅ በጣም ወሳኝ ነው እኛ ጋር ቅጽል ስም ሲሰጥ ብዙ ጊዜ አንተ አፍንጮ አንተ አንቺ ጎራዳ እንደዛ አይነት ነገሮች ግን ከበስተጀርባ ያዘለው ሜሴጅ ምንድነው አትበቂም ነው አይደል አታምሪም ነው ላይመስል ይችላል ኢንቴንሽኑም ለመጉዳት አይደለም ያንን ልጅ ግን ልብ ብለን ብናስብበት የምንሰጠው ኒክኔም
ከፖቴንሻላቸው ጋር የኔ ዶክተር የኔ ጀግና የኔ ገብቶሻል ትኩረት ሊሆኑ የሚችሉት ነገር ብናሳያቸው በሚለው ነው ያነሳሁትና ብዙ ሰው በኒክኔም ተጎቷል ተሰብሯል ጆክ ይመስላል ብዙ ልጅ አብሮ ይስቃል ግን ውስጡ ተሰብሯል እና አንተ ደደብ ተብሎ ያደገ ልጅ ደደብ ከመሆን ሌላ ምንም ነገር አይታየው ከዚህኛ ነን ልክታቸውን የምንሰጣቸው ስለዚህ የምንሰጣቸውን ቅጽል ስም አወራራችን ራሱ እንድንጠነቀቅ አትረባም የሚሉትን ነገሮች ከቮካብላችን እንድናስወግድ አውቀን እኮ አይደለም ስንባል ሰምተን ካደግን ግን ኦልሬዲ ሬጅስተር አድርጓል ሳናስበው ነው የምንለው እና እንደሱ አይነት ነገሮች ላይ ያተኮረ ነው አይ ቲንክ አንድ 3-4 ተገጽኩብሽ በጣም መጨረሻ ላይ ደግሞ አንዱ ፓርት ላይ አይ ቲንክ ኤፕሪል መሰለኝ ስፒሪቹዋል ሄልዛቸው ላይ ፈጣሪያቸውን አውቀው እውነትን መምራት እንደሚያስፈልገን ቤተክርስቲያን ከመሄድና ከመጾም ከምን ያለፈ ደግሞ ጸሎት እናስተምራቸው ከነሱ በላይ ኢቭን ሃርቫርድ እና ሌላም ቦታ የተጠና ነገሮች በሃየር ፓወር የሚያምኑ ልጆች ህይወት ላይ ስኬታማ ናቸው ስለዚህ ስፒሪቹዋል ላይፋቸውም ችላ የሚባል እንዳልሆነ ሌላ ያነሳሁትና በጣም የሚሞደው ሌጋሲ ላይ እንድንሰራ ምንድነው የምንተውባቸው ልጆቻችን ግዴታ ንብረት ምናምን አይደለም በእነሱ ገባሽ የሆነ አላማ ያለው ህይወት እንዲኖሩ ምን እያሳየናቸው ነው እኛ ቮለንቲር ስናደርግ ያያሉ ወይ እኛ ከማንም ሳንጠብቅ እኛ በጎ ስናደርግ ተመግሶ እንዲደረግልን ሳይሆን በነፃ ስናገለግል ያዩናል ወይ ለሰው ስንቆረስ ያዩናል ወይ እንደሱ አይነት ነገሮች ላይ እንድናተኩር አይ ቲንክ አንዱ ፓርት ላይ ደግሞ ስለ ይቅርታ መባባል ምክንያቱም ልጆቻችን ካሜራ ደቅነው እየቀዱ ነው ያንቺ ልጆችማ በደንብ እየቀዱሽ ነው አንዬ ያሉበት እድሜ በጣም ትንሽ ስለሆነ የሚቀዱበት እድሜ ነውና የምንነግራቸውን ሳይሆን የምናረገው ነው የሚቀዱት ስለዚህ ጀርናሉ ላይ የሚጠቅመን ምንድነው ቆም ብለን ምን አይነት ባህሪ ነው እንዳይቀዱት እንፈልጋለን ገብቶሻል ስለዚህ በግድ ይሄ ጀርናል ወጋጅነት ብቻ ሳይሆን መልካም ወጋጆች እንድንሆን ብቻ ሳይሆን መልካም ሰው እንድንሆን የሚያደርገን በቃ ነገሮችን አይተን በትኩረት ምንወጥ ያለብን ነገር ላይ እንድንሰራ እርዳታ ካስፈልገን እርዳታ ጋር እንድንሄድ ማንበብ ያለብን መጽሐፍ ካለ እንድናነብ ገባሽ ማማከር ያለብን ባለሙያ ካለ እንድናማክር ሁሉ እኛ ላይ መልሶ ልክ መስታወት አንስተሽ ራስሽን እንደማየት ማለት እና ብዙ ጊዜ እኛ ይቅርታ እንጠይቅም ልጆቻችን ይቅርታ እንዲጠይቁ say sorry እንላለን ግን እኛ ይቅርታ ስንጠይቅ አያዩም እኛ ቃል የገባንላቸውን ነገር አጥፈን ይቅርታ ሳንላቸው ስንቀር ምን እያደረግን ነው ስለዚህ ወደ ራሳችን እንድናይ ጥሩ ምሳሌ እንድንሆን ቤታቸው ያላቸው ጥሩ መሰረት ሰተናቸው መወደዳቸው በማንነታቸው መቀበላችን ስለ ኮምፓሪዝን የሚያወራ ከአንድ ልጅ ጋር ኮምፔር ማድረግ እንደ ከሪያቶንም የሚባለው እኛ ባደግንበት ዘመን በጣም የተለመደ ነበር ይሄን ስለ አሁንም ወላጅ እየወቀስኩ አይደለም ሰው የሚያውቀውን ነው የሚሰጠን የኛም ወላጆች የሚያውቁትን ነው ይሰጣሉ እኛ ግን ተሽለን እንድንገኝ እግዚአብሔር ሲፈጥር አንቺንና እኔን ተመሳሳይ ነገር ይኖረን እንጂ የተለያየ አልጎ ስጦታ ቀርቦ ልጆችሽም አሁን እያንዳንዳቸው የራሳቸው የተሰጣቸው ጥሩ ኳሊቲ ስለዚህ አንዱን ካንዷ ጋር ወይ አንዷን ካንዷ ጋር ኮምፔር ከማድረግ ያንን ሰው ማንነቱን የዛን ሰው ጥሩ ጎን በማጋነን በመንገር እንዲያወጣው ማለት ብዙ ጊዜ ሲያጠፉ ነው ልጆች የሚነገራቸው ጎሽ ማለት የሚያሰንፍ የመምሰል አይነት ነበረ የድሮ ካልቸር አይደለ ስለዚህ እነሱ ነው እንድንቃኝ ያረጋናል ኢቭን አንደኛው ፓርት ምን አይነት ወራጅ ነበረ ወደሚው ያመጣል አንዳንድ ሰው ያ ፔንፉል ሊሆን ይችላል የሆነ ህመም ስሜት ሁሉም ሰው ወራጅ ያሳደገው ማለት አያት ያሳደገው ዘመድ ያሳደገው ብዙ አለና ህመም ሊፈጥር ይችላል ግን ያልጎበኘነውና ብርሃን ያላበራንበት ጨለማ ወርሶን ነው የሚቀረው ስለዚህ ወደ ኋላ ተመልሰን እኔ ልጅ ሆኜ ያጣሁት ነገር ምንድን ነበር ልጆቼ እንዳያጡት አሁን ምን ላድርግ ብለን እንድናስቡ ያደርገናልና ባልና ሚስት አብረው ቢሰራው በጣም ሰየው በጣም ደስ ይላል ግን አንዱ የገባው የበረታ ቢሰራው ግን ብዙ መረዳዳት
ብዙ ማስተዋል ባለበት ልጆችን መምራት ይቻላል እና ለሁሉም ነገር መልስ አለው ብዬ አላምንም። ግን አትሊስት ይቆሰቁሳል፣ ይኮረኩራል፣ ያርማል፣ መንገድ ይመራል ብዬ አስባለሁ። ምክንያቱም ከጥያቄዎቹን በስተጀርባ አክሽን አይተም ይሰጣል። ይቅርታ ማለት ካለብን እንድንል፣ አክቲቪቲዎች ማድረግ ካለብን ከልጆቻችን ጋር እንድናረግ የሚያስታውስ አክሽን አይተም አለውና ጠቃሚ ነው ብዬ አምናለሁኝ። በትክክል እና ኢሞሽናል ኮኔክሽን ያልሽው ላይ ሪፍሌክት ማድረግ የምፈልገው ምንድነው የሰው ልጅ ባዮሎጂካል ኒድ አለው፣ ብዙ ኒድ አለን አይደል? ግን ሴፍ መሆን ኢሞሽናል ኮኔክሽን አግኝቶ ሴፍቲ ላይ ልጆች ማደግ ኢቭን ሰው ካም የሆነ ስሜት ሲሰማ ሳይንስ ፕሩፍ ያደረገው ነገር ነው። ጤናቸው ራሱ ጥሩ ይሆናል። አዘርዋይስ ላይክ በስትረስ በጭንቀት ደህንነት ሴፍቲ ያልተሰማው ልጅ ሌላ ምንም ጥሩ ነገር ቢሰጠው ጤናው ራሱ ጥሩ አይሆንም። ሶ አሁን እኔ ናቹራል ሊቪንግ ትኩረት አደርጋለሁ አይደል? ግን ብቻውን አይሰራም። የሚገርምሽ በጣም ብዙ ኢቨን በህመም ላይ ያሉ ሰዎች ምናምን ሴፍ ካልሆኑ ነርቨስ ሲስተማቸው ካልም ካልሆነ ሂል ማድረግ አይችሉም ከታመሙት ነገር ራሱ። አሁን ይሄ በጣም የተጠናበት ሜዲሲን ራሱ በጣም ትኩረት እያደረገ የመጣው ነገር ነው። ኢቨን ሜንታል ሄልዝ is connected ከምግባችንም ከሁሉም ነገር ጋር ከዛ ደግሞ ይሄ ፊዚካሊ የምንታመማቸው ነገሮች ደግሞ is connected ከሜንታል ሄልዝ ጋር ሁሉም ነገር የሰው ልጅ ኮምፕሌክስ ነገር እና ሆሊስቲክ በሆነ ወይ ስለዚህ አሁን አንቺ አድሬስ ያደረግሽበት መንገድ ሌላው ነገር ከሌላ ቦታ ይገኛል። ሁሉም አንድ ላይ መታጨቅ የለበትም። ግን በጣም ጥሩ ማናየው ሶፍት ነገርም ነው አይደል? ማለት የሆነ ነገር መስጠት ለልጆች እንሰጣለን። ይሄ ግን ኢንቴንሽናል ሆነን ሞዴል የምናደርገው ነገር ዝም ብሎ ጽፈን የምንሰጠው ኢንስትራክሽን አይደለም። ስለሚያዩን ልጆቻችን እሱን ለራሳችን እንድንለማመድ በጣም የሚረዳን ነገር ነውና ኢንቴንሽናል በመሆን በጣም አምናለሁ። ምክንያቱም ያው ዝም ብሎ መኖር ይቻላል። አይምሮሽን ምንም ካልነገርሽ ሰብኮንሽስ ማይንድ ዝም ብሎ ድራይቭ ያደርግሻል። ያየሽውን ኮፒ ታደርጊያለሽ። የሰው ልጅ ደግሞ ኒውሮንስ ብሬናችን ውስጥ ያሉት ኒውሮንስ ሚረር ሌላ ሶሳይቲውን ሶሻል ሚዲያ ላይ ያየሽውን ምናምን ሚረር ታደርጊያለሽ ቁጭ ብለሽ ማታስቢ ከሆነ። ጆርናሊንግ የወደድኩት ቁጭ ብዬ ምንድነው የምፈልገው፣ ከየት ነው የመጣው፣ ወዴት ነው የሚሄደው፣ ልጆቼ ምን ማድረግ ነው የምፈልገው ያልሽው አላማዬ ምንድነው፣ በልጆቼ ውስጥ ምንድነው ልሰጣቸው የምፈልገው። የራሳችንን ደግሞ ማስገብተን በግድ ማስገደድ ሳይሆን ምንድነው ሞዴል ማድረግ የምፈልገው የሚለውን በቃ ቶፒክ በቶፒክ በየሳምንቱ በጥያቄ በአክሽን ስለሚያደርግ በጣም ይረዳል ብዬ ማስበው ነገር ነው። እኛ ስናድግ በቃ አዶኖ አሁን ተጋነነ ሊባል ይችላል። ግን እንደምታየው ነው ከኢንተለጀንስ ከአይኪው በላይ ከኢንተለጀንስ ኮሽንት አደረገ ላይክ ከሱ በላይ አሁን ኢኪው ላይ እየተተኮረ ነው። ምክንያቱም የሰው ልጅ ስሜቱን መግራት ካልቻለ የስሜት ብርሃት ላይ መድረስ ካልቻለ ምንም ነገር ቦታ ብታስቀምጩ ህይወትን ሆሊስቲክሊ ደስተኛ ሆኖ ሰክሰስፉል ሆኖ መኖር ይችላል ማለት በጣም ያዳግታል አይደል? አሁን እንደዛ ስንል ስሜታዊ መሆን አይደለም፣ የስሜት ብርሃተኛ መሆን ነው። ኢሞሽናሊ ኢንተለጀንት መሆን ማለት ስሜትሽን መረዳት፣ ከተረዳሽ በኋላ ደግሞ ከራስሽ ማፍሽ የሰውን ስሜት መረዳት ደረጃ ስትደርሺ ህይወት በጣም ይቀላል ማለት እያንዳንዱ ስሜት አንደኛው ጥሩ አንደኛው መጥፎ ብለን የምናየው እይታ አለ። አዶንባችሁ እኔ ግን እንደዛ አይነበረ። ግን ቁጣም የራሱ ፐርፐዝ አለው፣ የሚጫወተው ሚና አለ። ሁሉም ስሜቶች ውስጥሽ ያለውን ነገር እያስተጋቡሽ ነው። ስለዚህ በስነ ስርዓት ሃንድል ከተደረጉ ስሜቶቻችን በቃ ያንን ካልም የሆነ ነርቨስ ሲስተማችንን የምናረጋጋበት መንገድ ነው። ልጆቻችንም ደግሞ ያናደዳቸውን ነገር ይሄ ምን ያናደዳል ካልናቸው የሚናገሩትን ነገር በሙሉ ካጣጣልንባቸው ወይም ደግሞ በቃ ምንም ልንረዳቸው ካልቻለን ጉዳቱ አዶኖ በጣም ጉዳቱ ጥልቅ ነው። ገብቶሻል? ልጅሽ መጥቶ አዶናይ መጥቶ ሲያወራሽ አቴንሽን ካልሰጠሽ ወይም እሱ የሚያቀርበውን ሐሳብ አንተ ደግሞ ልጅ ለምን ታውቃለህ አይነት ነገር ከሆነ የ20 እና የ30 ዓመት ሲሆን
እዚህ ጋር ካሉት እኩዮቹ ጋር ተወዳድሮ ስራ ቦታ በደንብ ፐርፎርም አድርጎ ህይወቱን ለማሸነፍ በጣም ይቸገራል። ጥሩ ሐሳብ እንኳን ቢኖረው የኔ ሐሳብ ብቁ አይደለም ብሎ ካሰበ ሐሳቡን አይናገርም። እና ከዚህ በፊትም ብየዋለሁ እኛ የምንታወቀው በሃርድ ወርክነት እንታወቃለን በውጭ ዓለም። ግን በጣም እንትኖች አይደለንም። ፑሻርገን ሬዝ አንጠይቅም ስራ ቦታ በድፍረት የኛን አይዲያ እንዲያው ሰው ሲወስደው አደገ በእኛ እነሱ ሲመሰገኑ ታያለሽ። ለምን ይሄ በራስ ተማምኖ ሐሳብን አስቀምጦ ያመነበት ነገር መከራከሩ ካለነው ኢትዮጵያውያን ብዛት ኤርትራውያን ብዛት በጣም ትንሽ ነው። በጣም ትንንሾች ነን። ምክንያቱም ድምጼ በቂ ነው፣ እውነት የተናገርኩት ነገር ልክ ነው፣ እኔ የተናገርኩት ማተር ያደርጋል። በጣም ሰፍዳውታል። ያ ሁሉ የመጣው ካለመደመጥ ነው። ስለዚህ ልጆቻችን የሚሉንን ካልሰማን ያናደዳቸውን ተቀብለን ኦኬ እንዳናደደሽ አይቻለው ግን በዚህ መልኩ አይተሽዋል ወይ ብለን ችግራቸውን የሚፈቱበት አቅም ካልሰጠናቸው ስርቴት የገጠማቸውን ነገር መተው ያስከፋቸውን ነገር ካልነገሩ ፕሮብለም ሶልቨር አይሆኑም አይደለ? ብዙ ነገር ነው አብሮት የሚመጣው። ቀላል ይመስላል እንጂ ሰውንም ኮምፓሽኔት እንዲሆኑ ሰው ሲያናደዳቸው ያራዩት ገጽታ እንዳለ በአሳምሽን እንዳይናደዱ መልሰው ክላሪፋይ አድርገው ሌላ ጥያቄ ጠይቀው ወደ መስማማት እንዲመጡ። ብዙ ጊዜ ምራት ልጄን ሰውን ባንድ ፓተርን እስካላየሽ ድረስ እላታለሁ። ተደጋጋሚ ባህሪ እንዳላየሽ ድረስ ባንዴና በሁለቴ የሰውን ባህሪ አትዘምድም ይላታል። እንደዚህ አይነቱን ከመነጋገር ነው የምታስተምሪያቸው። ከሰው ጋር መኖር እንዲችሉ፣ ራሳቸውን መምራት እንዲችሉ፣ ኃላፊነታቸውን እንዲወጡና ይሄ ኢሞሽናል ኮኔክሽን ቀላል ይመስላል እንጂ በጣም ጥልቅ ነው። እኛ ኢሞሽናል ቢንግስ ከሆንን ማለት ነው አይደል? we are emotional beings የምንኖረውም እንደኛው ከሚመስል ከኢሞሽናል ቢንግ ላይ ነውና አይ ቲንክ እንደ ማህበረሰብ እንደው ከይቅርታ ጋር ምለው አብረን መብራት በጣም ይሳካልናል፣ አብረን መስራት የምንቸገረው እሱ ላይ ይመስለኛል። በመሰለኝ እንሄዳለን፣ ማጣራት አንፈልግም። ከሰው ጋር እንኳን ስንጠፋፋ ድርድያችንን ሰብረን ነው። ብዙ ጊዜ ጥፋተኛ ነኝ ብሎ ማመን ይከብደናል። ይቅርታ መጠየቅ እንቸገራለን አይደል? ግልጽ ሆነን ፊት ለፊት መናገር እንቸገራለን። ያ ሁሉ ከልጅነት ያዳበረ ነገር ነው። አገን ማንንም እየወቀስኩኝ አይደለም፣ ግን እነዚህ ነገሮች ልጆቻችንን አሁን ከቤታቸው ብናስተምራቸው ይሄ ኢሞሽናሊ መረዳት ማለት እነዛን በሮች ይከፍትልናል። የፈለጉትን ነገር አምጥተው ሊነግሩን ከቻሉ if they trust us ካመኑ ለእናቴ መጥቼ በነጋት ውቋትርብኝ እንዴት እንዲያረክ ብራት ጮህብኝ ብለው ካመኑን ምንም ነገር ይነግሩናል። ሲነግሩን ጥፋት እንኳን ቢሆን ይሄ ቢሆን ግን እንዲህ ቢሆን አይሻልም ነበር፣ ይሄን በዚህ ሳይተኸዋል እያልሽ ስታስተምሪው ምንም ነገር ከዚህም በኋላ ያመነሽ ይዞ ይመጣል አይደል? ሴቶቹም ይዘው ይመጣሉ። ያኔ ማረም ማስተካከል ከዛ ይዳብራል። እንደማንኛውም ማሰብ ችግርን የመፍታት ነገርን በግልጽ ማውራት፣ ይቅርታ መጠየቅ፣ በቃ እንደዚህ ከሰው ጋር ለመኖር የሚያስፈልጉን ግቡ የሆኑ ነገሮችን በደንብ ይለማመዱታል። ስለዚህ በቀላሉ የሚታይ አይደለም ነው። ያ የሚዳብር ስኪል ነው ያልሽው ትክክል ነው። መነጋገርም እንደገና እነሱ ማስተማሪ ይሆናሉ የሚለው ባሉበት ጊዜ በሚያድጉበት ሁኔታ ከነሱ ፖይንት ኦፍ ቪው ምናምን ያለውን ነገር ኮሚኒኬት ካላረግን ልናገኘው ስለማንችል ነው። እንደ ኮሚኒቲ ደግሞ ያልሽው አይን ላይን እየተያዩ ራሱ መነጋገር፣ ምክንያቱም ነገር ባይን ይገባል እንላለን፣ ግን አደሟን እንደዛ ደግሞ አይነት ልምምድ ብዙ የለም። ሶ ሻይ የምናረገው ወይ ሐሳባችንን ማልገልጸው ፌስ ቱ ፌስ ብዙ ነገር ኮንፍሮንት ለመደራረግ በጣም እንቸገራለን አስተውላለሁ። እነሱ ልጆቻችን ደግሞ ብዙ ጊዜ በተለይ በዚህ በምዕራቡ ዓለም ልጆቻችን የምናሳድግ ደግሞ ካልቸሩ የተለየ ነው። ሞር ወደፊት ናቸው፣ ይናገራሉ፣ ምን ይላሉ፣ ትምህርት የሚማሩት ነገር ራሱ እሱን ነው። ስለዚህ ራሳችንንም እያስተማረን ነው የምንሄደው። ወላጅነት እሱ ነው መንገዱ፣ ጀርኒው እንደዛ ነው። እሱን ግን ኦርጋናይዝድ በሆነ መልኩ ስለሚረዳ ነው የጻፍሽውን ያዘጋጀሽውን ጆርናል የምወደው። ምክንያቱም በቃ
እነዚህ ሀሳቦች ይመጣሉ ከተለያየ ቦታ በየቀኑ ቻሌንጅ እንሆናለን ግን በቃ all over the place ነው እንትን ያለ ነው እሱን ኦርጋናይዝድ ያደርግልናል ስለምንጽፍ ሌላው ከጆርናሊንግ በጣም ጥሩ ነገር ወይም ደግሞ ብዙ ቦታ ሪኮመንድ ይደረግ ነው ላይፍ ኮች ነሽ ሪኮመንድ ታደርጊያለሽ ጆርናሊንግ ለብዙ ነገር በሌላ ሜንታል ሄልዝ ላይ ሪሌትድ ኢቭን ለጤናችን ራሱ ኦር ላይክ ታይም ማኔጅ ለማድረግ ጆርናል ማድረግ ምንድነው ሴንሶቻችንን ስለምንጠቀም አይምሮአችን ያስባል ከሚያነበው የበለጠ ሲጽፍ ነው የሚሰራው የበለጠም ብዙ ኤነርጂ የሚያወጣው የሚሰራው ከዛ እንደዚህ ያደረገው ነገር አንድራሳው most likely ጻፍለው ነገር እንተገብረዋለን ስለዚህ ሁሉ ሰው ጆርናል ማድረግ በተለይ ደግሞ ለፓረንቲንግ እዚህ ላይ መጥቶ ጆርናል ያረጋ ልምምድስ ቢገባ አንድ አመት ብቻ የምናረጋው ነገር አይሆንም ማለት ነው ሁሉ ጊዜ የምናድግበት ኤሪያ ይሆናል እንሻሻላለን ይቆሰቁስሻል አውፋ ያስቀምጥሽ ጻፊ ነው የሚልሽ እኔ መጽሐፍ በወረቀት ላይ ማሰብ ነው የሚጋባ ባል ሰምቼ በጣም ተርጉሜ ነው እንደዛምሽ just thinking on paper ይላልና እኔ ፐርሰናሊ ከበጣም ስለምወድ ማለት ነው ብዙ ጊዜ ጸሎቴንም ጆርናል አደርጋለሁ ሐሳቤንም ጆርናል አደርጋለሁ ምኞቴንም ጆርናል አደርጋለሁ ያናደደኝንም ነገር ጆርናል አንዳንዴ እንዳልኩሽ ነው ከእግዚአብሔርም ጋር በወረቀት ይሄ ነገር አይገባኝም ምንድነው ምናምን ብዬ ጽፈዋለሁ እና ለኔ አንደኛ ሪሊቭ ነው ይወጣል ከኔ ሲስተም ይወጣል አንዳንዴ ደግሞ እንዲህ ነበር ያሰብኩት ብዬ ለራሴም እስኪገርመኝ ድረስ ይወጣል ውስጥ ያለው ነገርና በጣም ጥሩ ልምድ ነው እንዳልሽው ነው ሴንሶቻችን ስለምንጠቀም አንረሳው ታይፕ ከማድረግ በእጅ መጻፍ በጣም ፓወርፉል ነው ያንን ነው ሬኮመንድ የሚያደርጉት ጆርናል ግን በደንብ የተጠና ነገር ነው አንግዛይቲ ይቀንሳል ለጤና በጣም ጥሩ ነው በጣም ብዙ አድቫንቴጅ አለው በውጭ ሀገር የምንኖር ሰዎች ብቻም ኢትዮጵያም ቢሆን ብዙ ተራ የሚመስሉ ደብተሮችም አሉ ግን በውጭ ሀገር የምንኖር አክሰሱ ብዙ አለንና እኔ በጣም ነው ሃይ ሬኮመንድ ማድረግ ጀምራለሁ ለወላጅነትም ለራሳችንም ግራቲቲዩድም ብንጽፍ ምክንያቱም አንደኛው ኖቬምበር እዚህ ሀገር የታንክስጊቪንግ ወር ስለሆነ በአሜሪካ ዓለም ካናዳም ኦክቶበር ነው ሲን ካናዳው ግን የምስጋና ወር ተብሎ ስለሚቆጠር ስለ ግራቲቲዩድ አወራለሁ የሰው ልጆቻችን በምስጋና የሚመላለሱ እንዲሆኑ በተለይ በአሁኑ በሶሻል ሚዲያ ዘመን the best and the greatest and ፊልተር ተደርጎበት በሚወጣ ፎቶና በውሸት ባክግራውንድ በሚነሳ ነገር ልጆቻችን ሊታረቡ ስለሚችሉ ከሚያዩት ሊሳቡ ስለሚችሉ ያላቸውን ነገር እንዲወዱ ያላቸውን ነገር እንዲቀበሉ ሰው በቃ አመስጋኝ እንዲሆኑ እኛ እንደዛ ነን ስለዚህ ግራቲቲዩድ ጆርናል ይጠቅመናል በቀን 3-4 ነገር እንኳን ብንጽፍ የምንጽፈው እናጣለን ብያለሁ አይናችን ማየት ከቻለ አደግ አንደበት መውጣት ከቻለ በጣም ብዙ ነገር አለ የምንጽፈውና በምስጋና እንድንመላለስ ራሱ በጣም ግራቲቲዩድ እኔ ከግራቲቲዩድ ጆርናል የጀመርኩት by the way my whole personal development journey started ከግራቲቲዩድ ጆርናል at my lowest በጣም ዝቅ ባልኩበት ሰዓት ነው ግራቲቲዩድ ጆርናል የጀመርኩትና መጀመሪያ 2-3 ነገር መጽሐፍ እስኪከብደኝ ድረስ በቃ ኮሌጅ ጨርሼ ስራ አጥቼ ነገሮች ጥምም ብለውብኝ በከፋኝ ሰዓት ነው የጀመርኩት ግን በጣም አነሳኝ ያጋየሁትን አየሁ ጭራሽ ዛፍና ቅጠሉ ያስደስተኝ ጀመር እንዴ በካሰው ሲኖር ነው ሲዝን እንኳን ሲገዋወጥ ነው ስለዚህ በምስጋና የሚመላለሱ ልጆች ከሆኑ በጓደኛ ከቤንትናው ሳይሆን ያላቸውን ወደው ደስ ብሏቸው እንዲኖሩ ያደርጋልና ግራቲቲዩድ በምስጋና መመላለስ በጣም በጣም ወሳኝ ነገር ነው ሲሰጠን ማመስገን ሌላ ነው ግን ሁሌ ሜንታሊ በቃ ባገና መስጋኞች መሆን ግን ሌላ another version deeper version ነው የማምነው እና ትናንትናን ሴት ይሰጥልሻል ዛሬ እንድታጣጥሙ ይረዳሻል ለነገ ተስፋ ይሞላሻል ያው አድቫንቴጅ አገና ልጆቻችን ያን ስናረግ እንኳን ቢያዩ እነሱም በቃ በተደረገላቸው ነገር በተለይ በውጭ ዓለም የምናሳድግ ሰዎች ኢትዮጵያም ብዙ ነገር ተለውጧል በጣም በማቴሪያል የሚያልቅ የሚጠፋ የሚረሳ ነገር ነው ውስጣቸው የሚቀር ነገር አይደለም ስለዚህ ውስጣቸው የሚቀር ነገር እንድናስቀርራቸው አይገኛ ትኩረት ይጠይቃል ያ ግራቲቲዩድም ፕራክቲስ ማድረግ ተጠንቶ
በየትኛውም በስፒሪቹዋልም ብትሄጂ በሳይንስም ብትሄጂ ጥቅሙ የታወቀ ነገር ነው። ምክንያቱም በህይወት ስላሉ ዛሬ ስለተነሳው ብለን ስንጀምር ላይክ ሪሊዝ የምናደርገው ሆርሞን አለ ደስ ይልሻል። እሱ ደግሞ ኢፌክት አለው የሆነ የሚቀጥለውን ነገር እንድታረጊ ኢቭን ካልጋሽ እንድትነሺ ያደርግሻል። ማመስገን በባይብል ደግሞ የታወቀ ነው። ላይክ አመስግኑ ነው በማንኛውም ሲቹዌሽን የሚለው ስታመሰግኑ ደግሞ ላይክ ብለስ ትሆኛለሽ። እሱን ሞዴል እናደርጋለን እንዳልሽው እኛ ስናደርግ ሲያዩ ፕራክቲስ ስናደርግ ከምንነግራቸው የበለጠ እያዩን ስለሚያደርጉ ማለት ነው። ቅድም እንዳለ እና ደግሞ ስለመጻፍ ያልሽው ብዙ ጊዜ እኔ የጻፍኳቸው ነገሮች እንዳልሽ ላይክ ድሪም ሳደርግ ዊሽ ሳደርግ ወር ላይክ ፕላን ሳደርግ whatever የጻፍኳቸው ነገር ብዙዎቹ ሀፕን አድርገዋል። እና ይሄን ሪከርድ ከማድረጋችን በፊት 2020 ላይ የጻፍኩት አየሁትና የሆነ እንደውም ጆርናሌ ላይም አይደለም ራንደም ቦታ የተጻፈ ነገር ነውና ከ6 ዓመት በኋላ 2026 ነው ያለነው። እንዴት ጻፍኩት ያኔ ራሱ ምን አይቼ ነበር ነው ያልኩት። most of the things come true እና ኢቭን የሆኑት ነገሮች ራሱ ያኔ ስምም አልነበራቸውም። in my mind it was like vague በሆነ ወርድ ነበር የተጻፉት። ግን this much እና በጣም ስፔሲፊክ ከሆነ ደግሞ በደም ክሊር አድርገን ሜጀር በሚደረግ ምናምን አይነት ከጻፍናቸው ደግሞ የበለጠ ሀፕን ያደርጋሉ። ስለዚህ ልጆቻችንም ያንን አንደኛ ከማድረግም ነው እኛ ስንኖረው ሲያዩ በቃ እንዳልኩሽ ነው እኛን አደግ የሚማሩት እያዩት ያድጋሉ ማለት ነው። ስፔሲፊክ መሆን በጣም ወሳኝ ነው። ምክንያቱም እቺ አይናችን ስጋ አይን እኮ በጣም ግምትድ ናት። እኔ እንግዲህ ስክሪን ነው ያየሁት እዚህ ጋር ከዛ ቀና አብርም ከዚች ክፍል ያለፈ እይታ የለኝም። በአይነ ህሊናችን ግን ነገን ማየት እንችላለን። ማንም አይከለክለን። እግዚአብሔር አንዱ የሰጠን ቢዩቲፉል ጊፍት ነው ኢማጂኔሽን ነው። እና ቪዥንም ለልጆቻችንም ቪዥን ስናይ እኔ ብዙ ጊዜ ኢቭን 5 ዓመት 6 ዓመት እያለች ራሱ ልጄ 10 ዓመት ጨምሬ ማየት ነገር ነበር። I'm grateful maybe ከመጽሐፍ ነው ያገኘሁት አላውቅም በራሴ የመጣሁበት ነገር አይደለም። ግን 10 ዓመት ጨምሬ 16 ዓመት ላይ እንዴት ነው ማለት we even talk about that like we even talk about አሁን 14 ዓመቷ ነው even ስለ ትዳሯ እናወራለን። it's just there is not ማለት እኔ በዛ ዲስከሽን አምናለሁኝ ማለት በእኛ ካልቸር like ምንም ነገር ሳታዋሪ ምንም ነገር ሳይወራ እንዲያውም በተለይ ይሄ ትዳርና የወንድና የሴት ግንኙነት እንደ መጥፎ ነገር ያው እንዳንባልግ ተብሎ ነው መጥፎ ሐስበው አይደለም ወላጆቻችን እንዳንባልግ እንዳንጓጓ ነገሮችን ካለድሚያችን ውስጥ እንዳንገባ በሚል ነው። ግን ሁሉ ነገር በቦታውና በጊዜው መልካም እንደሆነ እያስረዳን ብናወራው ደስ ይላል። በቃ ምን እንደማስብላት መቼ እንደው በቃ like እንዲህ በቃ ጎረቤቴ እንድትሆኑ ነው ፈልገው ተገናኘች like እንደውም በቀደም ጠራችኝ በግሬኔ ነው ያለችኝና ያው ግሽ ቤትሽ like አጠገቤ ነው የምትኖሪው አብሬሽ አልኖርም ማታገው የቀረድኩ ግን አንድ አካባቢ እንድትኖሪ ነው ፈልገው በቃ ከናንተ መሬት አልፈልግም ያ why not በቃ ልጄ ነው የሚሆነው ባልሽ ልጄ ነው የሚሆነው ሌላ ወንድ ልጄ ነው የሚሆነው ባልሽ በቃ ዲናረጋገን አብረን ትራቭል እናደርጋለን በቃ ደስ የሚወሬ ነው አገርና እንስቃገር ከዛ እዛው መሃል ብዙ መሰጣት ነገር እኔ ግብ ያላልኩት አሁን ይገባኝ ሪሌሽንሺፕ ላይ ወደፊት ጓደኛ ትዳር ጓደኛ ስትል ምን ማየት እንዳለባት ነገሮች ካረ ጊዜ ሲሆኑ ምን ሊበላሽ እንደሚችል እና እግዚአብሔር የፈጠረው መጥፎ የሚባል ነገር ግን ማይሆን ሰዓት ላይ ከሆነ በቃ ካለ ቦታው ችግር ያመጣ የሚችል ነገር በቦታው ግን በጣም መልካም ሆኖ የተሰራ ነገር እንደሆነ ነው ማስረዳት ጄጭ ያለን ወይም ደግሞ ሽሽ ያለን ሳናወራ እንዴት ይሄ ለልጆች ይወራል ማራረግ ነው ብለን በተለይ ደግሞ በጣም ስማርት ስክሰተን በጣም ወንድነት ነው በአሁን ሰዓት ሁሉ ነገር ከጓደኞቻቸው ከኢንተርኔት ከሶሻል ሚዲያ ምናምን ሊያገኙት እየቻሉ እኛ ታማኝ ድምጽ መሆን ካልቻልን ለልጆቻችን ከባድ ነው። ስለዚህ ይሄ አብረሽ የምታሳልፊው ኢሞሽን አብረሽ ካርታም አሁንኛ ቤት ካርታ እንጫወታለን ጌም እንጫወታለን ያድሜ ስላለፈ ነው እንዲያውም አንድ ፓርት ላይ ያለው ህፃን ሆና አብረን ባዝን ወስድ ነበርና አሁን ምን ታቤት ሽንት ቤቷም አልገባም እሷ ስትታጠብ ገባሽ አልፏል ያ
ግን በጊዜው አብረን ስራ በቀደም እንዲያውም እግራችን ዘፍዝፈን ፎቶ አይቼ ስስቅ ነበር ያ ጊዜ ቅድስ የሚል ጊዜ ስራ ሳረፍን በጊዜው ተጠቅሜበት አልፏል አሁን ደግሞ ሌላ ነገር ነው የምናደርገው አብረንና I enjoy that I treasure that because ነገ ደግሞ ሌላ ነው እዚህ ጋር ስታብሽ ያደረግነው ነገር እዛም ይጠቅመናልና ምንም አይነት ነገር ሰው ቢገጥማት መጥፎ ነገርም ቢገጥማት ምንም ነገርም እኔን አምና ብትነግረኝ የመራት ባስተምራት ልገስጻት ላበረታታት በምችለው የኢሞሽናል ኮኔክሽን ካለ ነው ይሄ የምናጠፋው ጊዜ it's worth it በስማ it's worth it because I think የሰው ልጅ ከዚህ በላይ ምን ነገር አለ ማለት ወራጅነት እንደ ትልቅ ኃላፊነት ከመሆኑም በላይ ትልቅ በረከት ስለሆነ ልጆች አደራ ናቸው አብቅተን መስጠት ነው አይደለ ምንችለው የራሳቸው ሰዎች ናቸው ግን በቃ በሶሳይቲ ሀገራቸው በሚኖሩበት ሀገር ብቁ ሆነው ከተገኙ ለሁሉም ነው ጥቅሙ ከጎጂ ሆነው ከተገኙ ለሁሉም ነው ጉዳቱና በሁላችንም ደግሞ በጋራ አንዱ ልናገር የምፈልገው ነገር ጃንዋሪ ጀምሬ ማድረግ ፈልጌ ነበር አጓነ አትሊስት አንድ ሁለት ግሩፖች መፍጠር ፈልጋለሁ በወር አንዴ ተገናኝተን ወሩ እንዴት እንዳለፈ የምንወያይበት ግሩፖች እንደምታውቂ ዲሴምበር የክሪስማስ ጊዜ ይሆንና ወጪ በጣም ስለሚበዛ ሰው ማጨናነቅ ነው በሚል የተውኩት ግን ማርች ላይ ለመጀመር አስባለሁ በዚህ አጋጣሚ ኢንትረስትድ የሆኑ ሰዎችን ኤኒዌይ ያው ፖስት አደርጋለሁ ምን አደርጋለሁ ግን በወር አንዴ እየተገናኘን ያስቸገረንን ያስደሰተንን የደረስንበትን ብንመካከር እንደ ሶሳይቲ አብረን ልጆቻችንን ብናሳድግ ምክንያቱም የኔ ልጅ መበርታት ላንቺም ልጅ ጥቅም ነው አይደል የጋራ ነው ጥቅማችን እና ስለዚህ እንጆና በጓደኝነት ግዴታ ከኔ ጋር ማድረግ ያለባቸው አማዞን ላይ ይገኛል በእርግጥ ማሳተሚያ በጣም ውድ ነው አይመስልም አሁን ይሄ ጆርናል 24.99 ነው እና I wish I 25 ብር ባላረገው እኔ ጋር የምትመጣው በጣም በሳንቲም የምትቆጠቅናት ግን ማሳተሚያ ውድ ስለሆነ በራሴ ስታሳትሚና ግን ይሄንን ገዝታው በግሩፕ ማድረግ ቢችሉ እንደ ቡክ ክለብ ሳይሆን በቃ ሰው ማህበር አለው በጣም ሰው ማህበር ላይ ተገናኝቶ ከመብራት ከመጠጣት ባለፈ ቢመካከሩ አንዳቸው ካንዳቸው ቢማማሩ በቃ ልጆቻችንን አብረን ለማብቃት ብንጥር ደስ ይለኛል ጥሩ አይደለም ራሱ ሰጠሽኝ በማህበር ስትይ ያ ላይክ እኔ ራን ላረግ ይችላልኝ ነው ላይክ ዲስከሽን እንደዚህ ማርች ላይ መጀመሪ ከሆነ ደግሞ ህሊና ሶሻል ሚዲያ ላይ ኢንሳይድ አውት ሚል ነው የአካውንት ስም ፎሎ ማታረጋ ከሆነ ፎሎ እያረጋችሁ ፌስቡክም ላይ አለ ኢንስታግራም ቲክቶክ ላይ ሶ ጆይን አድርጉና ማዳመጥ እኔም ሼር አደርጋለሁ ብዙ ጊዜ እንደዚህ ያዘጋጀችው ነገር ካለ እርስ በርስ ማየት እንችላለን ያ ኮሚኒቲ ላይ እርስ በርሳችን ሁሉ ጊዜ አንድ ቶፒክ ሲነሳ ምንድነው የምለው just ተነጋግሮ ወይ የሆነ ሪሶርስን ሆነ ቦታ አድርጎ የለተለት ኑሮ ማድረግ አለብን በምን አድርጎ መስተጋብር ውስጥ የሆነ ቦታ ካላስገባር በቃ ዝም ብሎ የሆነ ጊዜ ተወርቶ ነው የሚቀራው ማለት ነው ሁሉ ጊዜ ለምምድስ ካልገባን ደግመን ካላረግን አእምሮአችን ብዙ ነገር ይመጣበታል መርሳት ይችላል ስንደጋግም ነው ሀቢት ዴቨሎፕ ማድረግ የሚቻለው ወይም የተማርነው ነገር ወደ ውስጥ ሰርጾ ፕራክቲስ ልናረጋው ወይ በፈለግነው ጊዜ አውጥተን ልንጠቀምበት የምንችለው እና እኔ እንደውም መጽሐፍ ሲመረቅ ሰጀስት ያደረኩት ራሱ አዲስ ወላጆች የሚሆኑ አዲስ የተጋቡ ሰዎች ምናምን ብዙ ጊፍት ልንሰጣቸው እንችላለን ማቴሪያል በሽ ነው ምናምን ግን ይሄን መስጠት ጊፍት ማድረግ ለነዚህ ሰዎች በጣም ጥሩ ነገር ነው ምክንያቱም አሁን እኔ እንግዲህ ከብዙ እናቶች ጋር አወራለሁ በተለያየ አጋጣሚና የሚያሳዝነው ወላጅ እናት ምንኖር ዝም ብለ ጃምፕ የምናረግበት ነገር ነው ተለምዶ አሁን አንቺ ከልጅሽ ጋር ነው ስለ እንዴት ልታረግ እንደምትችል ሜሬጅ ምናምን በጨዋታም በምንም ማውራት አለ ስትይ በጣም ደስ ይላል የራሴን ጊዜ ነው ያስታወሽኝ
ወንድ የሚባል ነገር ዲስከስ ሳይደረግ ምንም አይዲያው ሳይኖረኝ ግራጁዌት ያረኩ ቀን ሰርግሽ መቼ ነው ነበር የሰው ሁሉ ጥያቄ። ማለት ምንም አይዲያው የሌለኝ ነገር በጣም ምፈራው ነገር ምናምን በእግዚአብሔር ቸርነት ነው በቃ ነገሮች እንትን ብለው እሱ ሰጠኝ ነው የምለው እንጂ አሁን ሳስበው እናት ኮንኩ አደልት ኮንኩ ባለ ብዙ ነገር ፕሮሰስ ማድረግ በቻልኩበት ጊዜ ቁጭ ብዬ ሳስበው በምንም አይነት ዕውቀትና ዝግጅት የገባሁበት ነገር አይደለም። እኔ እየተማርኩ ነው ያለሁት። ሜሬጅ ደግሞ ስራ ነው፣ ላይክ ስራ ነው። መፈቃቀር መፈላለጉ ምናምን አለ፣ እሱን ይዘን እንጀምራለን። ከዛ በኋላ ግን ልጆች ይመጣሉ። ሌላ ማኔጅመንት ነው፣ ኑሮ የሚባል ነገር አለ። ሌላ ማኔጅመንት ነው። ኢሞሽናል ኮኔክሽን ያልሹ ከልጅነታችን ያዳበርነው ነገር አይደለም። ስለ ኮሚኒቲያችን ሲነሳ አይ ዊሽ የሶሻል ስተዲ ላይ ያሉ ሰዎች በደንብ የኛን አፕብሪንጊንግ ቢያጠኑት ደስ ይለኛል። ሶ ኦርጋናይዝድ የሆነ ነገር ኖሮ ሪፍሌክት እንድናረግ። ግን የሚገርመው ነገር እንደዚህ አይነት ጆርናል ምናምን የሚጠቅመው ምንድነው? ሪፍሌክት ማድረግ አለብን የራሳችንን አስተዳደግ። ምክንያቱም ልጅ ማሳደግ ወይ እናትነት ወላጅነት ምንድነው የሚያመጣው? የራሳችንን ልጅነት ጠረጴዛ ላይ ነው የሚያስቀምጥልን። ምክንያቱም በልጆቻችን ስለምናይ የራሳችን ልጅነት ያመጣልናል፣ እናየዋለን። ከዛ ግን ፕሮሰስ ያላረግነው ነገር ምንድነው የሚሆነው? የተባልነውን መድገም ማለት ብሬናችን ያው ፓተርን ይወዳል፣ ሶ እንደግመዋለን ማለት ነው። እነሱን እንዳናደርግ ኢንቴንሽናል እንድንሆን ስለሚያደርገን በቃ ጥሩ ጅማሬ ነው። ስንጀምረው ፐርፌክት መሆን የለበትም፣ ኮንሲስተንት ላንሆን እንችላለን ምናምን። ግን ሰጀስት ያደረግሻቸው ነገሮች የሚጠቅሙት ምንድነው? እንደዚህ በጋራ ስንሆን እርስ በርስ አካውንተብል እንድንሆን እንድንወያይበት ምናምን ስለሚረዳ ያው አንዳችሁ ፒክ ያረጋችሁ ሰዎች እንግዲህ በማህበራችሁ ተጠቀሙ። ከጓደኞቻችሁ ጋር ከትዳር አጋሮቻችሁ ጋር ከቻላችሁ ሰው ጋር ማድረግ ነው። በጣም ወሳኝ ነው። በጣም ወሳኝ ነው። ኢንተራፕት ማድረግ መቻል አለብን። ያንን ፓተርን መስበር መቻል አለብን። ያንን ሳይክል መስበር መቻል አለብን። እንደ ኮሚኒቲ ደግሞ ችግር ሲመጣ ወይ እንደምታውቂው ሱሳይድን በስቷል አይደለ? እንደዛ አይነት ነገሮች ሲፈጠሩ በጣም ልብ የሚሰበር ነገር ነው። እዛ ጋር ሳንደርስ በፊት ችግር ሳይመጣ በፊት እንደ ልምድ በወር አንዴ በሳምንት አንዴ በቃ አጀንዳውን እንደውም አንዳንድ ቪዲዮቹ ራሳቸው አንድ ያደርጉት ይችላሉ። ስለዚህ እንድናወራ ምን እየሰራ ነው፣ ምን እያሰራ ነው፣ ቤታችን ውስጥ ምን አዲስ ነገር ተፈጠረ። አሁን ዘንድሮ ለምሳሌ ሃይ ስኩል ገባች ልጃችን እና ሰዓቷ ተቀይሯል፣ ሩቲኗ ገብቶሻል። ስለዚህ ምንድነው በዚህ ሰዓት ነው የምትነሹ፣ ምን ተለወጠ፣ የትኛው እየሰራ ነው፣ ምን እንለውጥ የሚለውን ማውራት በጣም ነው የሚጠቅመው። ምክንያቱም ችግርም ሲመጣ ይሄ ነገር እየሰራ አይደለም፣ በዚህ ነገር ተናድጃለሁ የሚለውንም አድሬስ መደረግ ይችላልና እንደ ልምድ በቀላሉ መናካበታቸው ነገሮች በጣም ዘላቃዊ ነገር አላቸው እና ችግር ሲመጣ እሳት ከማጥፋት ይልቅ አንዳንዱን ነገር ፕሪፔር ብናረጋቸው ያልነገርናቸው ነገር ላይ እኛ ስታንዳርድ ያላወጣንላቸው ነገር ላይ ወድቀው ቢገኙ መለኪያው ምንድን ነው? መጀመሪያ መለኪያው ሳይሰጣቸው ገብቶሻል። አሁን ስለ ትዳርም ስናወራ ምን አይነት ሰው የትዳር አጋር ሊጠቅማቸው እንደሚችል ሳንነግራቸው አይሰራም። በኋላ ለሚመጣው ነገር ገባሽ? ስለዚህ ሁሉ ነገር ማውራትና በእድሜያቸው ሁሉ ነገር ማማከር፣ የተለያዩ አክቲቪቲዎች አብሮ ማድረግ ኢቨን ትዳራችን ላይ እንድንሰራ ያነቃናል። ለመናገር በአመት አንዴ አትሊስት ሴሚናር አቴንድ ማድረግ ነው የምወደውና ፈልጌ ማረገው ነገር ነው። ጀስት ቼክን መማር እንችላለን። ሁለት ሰው ቢጠይቅ እሱ አትሊስት አንደኛው ጥሩ አንደኛውን ነገር ማስጀመር ይችላል እና ወላጅነትም እንደዛ ነው። በጣም ልጆቻችን ደግሞ they can divide and conquer ስማርቶች ናቸው። ማን ምን እሺ እንደሚላቸው ያውቃሉና እንዳይከፋፍሉን አንድ ቋንቋ እንድናወራ ከወላጅ ጋር ይሄ ሚቲንጉም ይጠቅማል። አንድ ሰው ደግሞ ማያነብ ከሆነ አንደኛው አንብቦ ይሄንን አንብቤያለሁ ዘንድሮ ይሄንን መሞከር እፈልጋለሁ፣ እዚህ ቦታ ይቻላል እፈልጋለሁ። እኔ አሁን ናሽናል ቻሪቲ ዊግ ይባላል just more of philanthropy ነው like በጎ አድራጎት ነው የሚያስተምራቸው። ግን ብዙ ሊደርሺፕ በማህራገው ምናለው አሁን ማደር እንደዋዳር ነው የሚገባው ዘንድሮ ገብተናል። እሱን ሰው አብረን ቮለንቲር እናደርጋለን፣ አብረን ሚቲንግ አቴንድ እናደርጋለን። እኔም ሮል አለኝ እሷም ሮል አላት ከኩዮቿ ጋር ማለት ነው። ይሄ 4 ዓመት ጀርኒ ነው።
ኮሚትመንት ነው። ቀላል አይደለም። የገንዘብም ኮሚትመንት አለው፣ የታይምም ኮሚትመንት አለው። ግን እንደ እናትና ልጅ ሌላ ነገር ፈጠርኩ ማለት ነው። አብረን ሄደን ቮለንቲር ማድረጉ ኢንጆይ ታደርገዋለች። እኔም በጣም ኢንጆይ አደርገዋለሁ ከእሷ ጋር እና አንደኛ ሰጪ እንድትሆን ኮምፓሽን እንድትሆን የአገልግሎት ማይንድሴት እንዲኖራት ምንም አይነት ስራ ላይ ብንሰማራ አገልጋዮች ነን። በዛ ሙያ ለሌላ ሰው ልንጠቅም የተነሳ ነው እና ይሄ ለገንዘብ ብቻ ሳይሆን የአገልግሎት ሜንታሊቲ እንዲኖራት እፈልጋለሁ። ግን ይሄ ሁሉ የሚመጣው ኢንቴንሽናል ስትሆን ጄራ ያለችውን ጊዜ በቂ በምችለው ከረዳኋት ከዛ በኋላ እንድትበር ነው እኮ ወገኔ ጋር ተጠብቃ እንድትቀር አደረግ። ልጆቻችን ወጥተው በቂ ሆነው ከኛ በላይ እንዲበሩ ከኛ በላይ ርቀት ከፍታ እንዲበሩ ከኛ በላይ ብዙ ነገር እንዲደርሱ እንፈልጋለን። not just financially but in many other ways። ያንን ለማድረስ ያለችን አጭር ጊዜ ስለሆነች እሱን በደንብ መጠቀም ነው ብዬ አምናለሁ። ጊዜ በጣም precious ነው። እንደዚህ ኢንቴንሽናል ከሆንን በርደንም አይሆንብንም። we know it's a blessing። ወላጅነት ትልቅ በረከት ነውና ደስ ብሎ እንድናሳልፍ ከዛ በኋላ ደግሞ ልጆቻችን ተመልሰው አማካሪ እንዲሆኑ ጓደኛ እንዲሆኑ እዛ ጋር ለመድረስ ግን እዚህ ጋር ጥሩ ኢሞሽናል ኮኔክሽን ካለ ነው ወደፊት 20 ምናምን ስትሆን የልቧን አውርታ እንደ አይነት ነገር ጋር ታማክረኝ የምትችለው። እኔ ጋር ወስንም አልፈልግም ግን እኔ በሆነ አንቺ እንዲህ ነው ማረገው ብዬ ለማማከርም ቦታውን ትሰጠኛለች። ካላመነችኝ ግን ልጄ ሆና ትቀጥላለች። ልጅነቷን አይወስድባት። ያ ጓደኝነት ግን ያ ወዳጅነት ግን ቆይቶ አይኖርም። ከዛ ትመጣና የሆነ ኦኬዥን ላይ አቴንድ አድርጋ ትሄዳለች። ግን በቃ ያንን ቤስት ፍሬንድነት ዘላቂ ያለ ወዳጅነት አይኖርም። ስለዚህ አላማው እሱ ነው። አማዞን ላይ ታገኙታላችሁ። ይጠቅማችኋል። የኔንም ግሩፕ ወይም ሀና የምትጀምረው ነው ኤኒባዲ የሚያደርገውን ተሳተፉበት ደስ ይለኛል። እኔ ወጣቶች አይቼ ግቤ ሙሽሽ ነው እና ያው ትንሽም ዘረኛ ነሽ መሰለኝ እያልኩ ነበር ራሴ። እሷን ትምህርት ቤት ሳደርስ ሀበሻ ልጆች ሳይ በቃ አያስችልሽ ማለት ወይ በቃ ዝም ብዬ በውስጤ እግዚአብሔር አደራህን በቃችን ይሆን ሲታመደቦች ይህ ሲያሳዝን ደግሞ ምናምን በቃ እንዲበቅ ውትት ትላለሁኝ። አይ እግዚአብሔር የሰጠኝ ነገር ነው እኔ ያደረገውም። ግን በቃ ልጆቻችን በቅተው እኛ ከደረስንበት በላይ ያለባቸውንም ቻሌንጅ በውጭ ዓለም ሲኖሩ በመልካቸውም በብዙ ነገራቸው የራሳቸው ቻሌንጅ አላቸው። በስማቸው ቻሌንጅ አላቸው እና ያንን ተወጥተው ብቃታቸውን አውጥተው በቃ ጥሩና መልካምና ደስተኛ የሆነ ህይወት ሲመሩ ማየት የሁላችንም ምኞት ነው ብዬ አምናለሁ። ግን ኢንቴንሽናል እንሁን። በተለይ ሴት ልጅ ብዙ በማህበራዊ ህይወት ስለምትጎተት ቆም ብሎ ማሰብ ጥሩ ነው። በዚህ ጊዜ ወቅት አለ ህይወታችን ጋር አሁን አንቺ ልጆችሽ በሙሉ ከ6 ዓመት በታች ስለሆኑ አንቺ የሶሻል ላይፍሽ ወደ በጣም ትንሽ ጊዜ ቢኖረው አይገርምም። በዚህ ሰዓት ልጆችሽ በቃ የሚጠባ ህፃን ያለሽ ሰው ስለሆንሽ ማለት ነው። ያ ጊዜ አሁን ይሄ ሲዝኔ ምንድነው ስትይ በቃ ልጆችሽ ኮምፕሊትሊ አንቺ ላይ ዲፔንድ የሚያደርጉበት የሁሉ ነገር አንቺ የምታስፈልጊበት ነው። እኔ አሁን ቤት ውስጥ ባልገባ ልጄ ራሷን አብስራ በርታ ራሷን አጥባ ራሱ ቤት ውስጥ የምትቻት ቢሄድ በቂ እድሜ ላይ ደርሳለች። ግን የማስፈልጋት ደግሞ በሌላ መልኩ ነው። ስለዚህ በዛ ሲዝናችን ልጆቻችን ባሉበት ሲዝን ኮሚትመንታችንም ላይ ማየት አለብን። ማህበራዊ ኮሚትመንት በቤተክርስቲያን ሙሉ ያለንን ኮሚትመንት ቼክ ማድረግ አለብን። የትኛው ነው የልጆቻችንን ጊዜ ስለ ዲስትራክሽን አወራለሁ በጣም እየወሰደብን ያለው የትኛው ነው ብለን ማሰብ አለብን። አንዳንድ ሰው በካሪየሩ በጣም ይወሰድና ቤቱ ጋር ይጎላል። ከዛ በኋላ ልጆች መንገድ ከሳቱና የማይሆን ቦታ ከሄዱ በኋላ ተጣሞ ያደገን ዛፍ መመለስ እንደሚያስቸግረው በጣም ከባድ ነው የሚሆነው። ስለዚህ በይሄ ሲዝን ምን ላይ ነው ማተኮር ያለብን? እኔ ኢቭን ኢንሳይድ አውት ላይ በጣም አሁን ትኩረት ማልሰጠው ልጅ ያለችበት ኤጅ ነው። ከ3 ከ4 ዓመት በኋላ ኮሌጅ ትሄዳለች። ያኔ ነፃ ነኝ ገብቶሻል። ሌላ በዛ ዘመን ደግሞ ሌላ ነገር ነው የምትፈልገኝና ሲዝናችንን ብናቅርስ ይለኛል። ለእህቶቼ የምመክረው ነገር ቢኖር ኮሚትመንታችንን ቼክ እናድርግ። ማህበራዊ ህይወት በጣም እንዳይጎትተን
እና ልጆቻችን ከመብራት ከመጠጣት ያለፈ ትምህርት ቤት ከማመላለስ ያለፈ ይፈልጉናል። ቅዳሜና እሑድ ቤት ውስጥ ስላለን አብረን ስለበላን ብቻ ሳይሆን ቅዳሜና እሑድ አብረን ኢንጌጅ የሚያደርግ ነገር እየፈለግን ማድረግ እንችላለን እና ያ ቁርኝቱን ያጠነክረዋል። ልጆቻችን ምኑ ጋር እንዳሉ እናውቃለን። ማን ናቸው ጓደኞቻቸው እናውቃለን። ማን ነው ኢንፍሉዌንስ እያደረጋቸው እንዳለ እናውቃለን። ከኛ ጋር ባሳለፉ ቁጥር ደግሞ ስክሪን ታይማቸውንም የመቀነስ አቅም ይኖረናል። ትልቁ ችግራችን ስክሪን ስለሆነ በአሁን ሰዓት እና በማስተዋል መራመድ በጣም ወሳኝ ነው እና ኢሞሽናል ኮኔክሽናችን ላይ ትኩረት እናድርግ እላለሁ። እንግዲህ ወሳኝ ነገሮች ኢሞሽናል ኮኔክሽን ያልሽው ባላንስ መፈለግ ሁልጊዜ ቀላል አይደለም። ዊዝደም ይፈልጋል። ከዛ ደግሞ ወላጅነት እናትነትን ሲዝን እንዳለው ኒዱ በየሲዝኑ የተለያየ መሆኑ የክረምቱን የበጋ ጊዜና እንደምናሳልፈው በዛም ህይወታችንን ውሏችንን አወጣጣጋዎችን እንደምናስተካክለው የልጆቻችንን ኒድ በየሲዝኑ የተለያየ ነው እና ለዛ ሲዝን የሚያስፈልገው መሰጠትና ሌላውን ትሬድ ኦፍ ስላለው ወይ ሳክሪፋይ የምናደርገው ነገር ስላለ እሱም ማወቅ ያልሽው በጣም ኪ ነገሮች ናቸው። የወሰድኩት መጨመር የምትፈልጊው ነገር ካለስ መጽሐፉ ላይ መጨመር ትችያለሽ። ከዛ ግን የመጨረሻ ጥያቄ አለ። መጨመረው ጠይቂኝና እንግዲህ ከጥያቄሽ ጋር አብሬ ጨምሮ ይሆናል። የመጨረሻ ጥያቄ እናት ላይ መጡ ሰዎች በሙሉ የሚጠየቁት እናትነት ላንቺ ምንድን ነው? ዋው እናትነት ከባድ ጥያቄ ነው። ቀላል ይመስላል። እናትነት ቅድም እንዳልኩት ነው፣ ለኔ በረከት ነው። ትውልድ ማስቀጠል ነው። ተቆጣው የሚወጣው ከትብት ነው አይደል? እናትነት ያ የትብት ግንኙነት ኢንቪዚብል በሆነ ፍቅርን በሚያገናኝ መንገድ የሚያስቀጥል መንገድ ነው። ፋይ ሜክ ሴንስ ሁሉ ይራታለው ልጄ እንዲያውም ሚስጥር ስነግራት በማንም እንዳትናገር የፈለኩትን this is a cord conversation እላታለሁ። ይሄ የትብት ነው እላታለሁ። ከኔና ካንቺ አይወጣም ለማለት ነው እና ኮርድ ትገኛለች ደጋግማና ያ በቃ እግዚአብሔር ጀነሬሽን ያስቀጥል የተጠቀመበት መንገድ ነውና ትልቅ የክብር መንገድ። በጣም ትልቅ ጥያቄ ሊጠየቅሽኝ it's really shocking. It's just it's a joy. ለኔ ደስታ ነው፣ ለኔ ክብር ነው፣ ለኔ በረከት ነው፣ ለኔ ትውልድ ማስቀጠያ መንገድ ነው፣ ለኔ የእግዚአብሔርን ጥበብ የማይበት ነው። ምክንያቱም በቃ ጃንዋሪ ላይ አውቄ ኦገስት ነው ልጄን ያቀፍኩት። በዛ ጥበብ የራሴኑ ምግብ እኔ የበላሁትን በርታ እዛው ተንፍሳ በጣም ነው የሚደንቀኝና ኢቭን ምን እንደሆነች ሴት ትሁን ወንድ እንወቅ ሲለኝ ኤልያስ ባለቤቴ በቃ የምትፈልገውን ጠይቀውና እምነትህን ዴቨሎፕ አድርግበት ነበር ያለው። ሴት ነው የምትፈልገው፣ በቃ በእምነት ሴት ብለህ ጠብቅ እና በቃ የእግዚአብሔር ልዩ ጥበብ ማይበት፣ ከዛ ደግሞ የእግዚአብሔርን ፍቅር ማይበት። ለምን እኛ ለልጆቻችን እንዴት እንደምንሳሳ እንዴት እንደምንጠነቀቅ፣ ከዛ ደግሞ ብዙ ከረሜላ ጋር ስትገኝ እንዴት እንደምከረክራት፣ አንድ ነገር ሳትተኛ እንዳታመሽ የምጠነቀቅባት ወይም ደግሞ አይገባትም ብዬ የማግነግራት ነገር ሁሉ እግዚአብሔር ለኛ እንዴት እንደሚጠነቀቅ ለልጆቹ በቂ አለመሆናችንን ማቹር አለማድረጋችንን ሲያቅ እንደማይሰጠን እንደማያሳየን እድገታችንን እንደሚያጓጓው ኢተርኒቲ እንደሚያስብልን በቃ ያዘጋጀልን ትልቅ የክብር ህይወት እንደሚያጓጓው እኛም ልጆቻችንን እናብቃ እንደምንለው። ስለዚህ የፍቅር ማስቀጠያ የትውልድ ማስቀጠያ ያሻሉ ግን የእግዚአብሔርን ጥበብ የእግዚአብሔርን ፍቅር አይበታለሁ እናትነት ላይ እና it's just an honor ለኔ ትልቅ ክብር ነው እናትነት። እኔ ሁሌ ይሄ ጥያቄ ስጠይቅ ይበዛልኛል ለኔ ራሱ ትርጉሙ በየሰው መንገድ መረዳት ምናምን ማየው ስለሆነ አልጨምርበትም አልቀንስበትም። ለዚህ ነው የምቀበለውና you express it beautifully በጣም ደስ በሚል ሁኔታ በሚያምር ለሰጠሽኝ ጊዜ በጣም አመሰግናለሁ። እንዳልኩት በሌላ ርዕስ እንመጣለን።
ብዙ የምታካፍለው ነገር አለ። እኔ ጊዜና ሁኔታዎችን አመቻችቼ እነዚህን ጊዜዎች ማዘጋጀት የያዙ ነገሮች ስላሉ ቅድም እንዳወራነው ብዙ ሲዝኖች አሉ። እሱን ግን እያስተካከልን እግዚአብሔር በፈቀደ ሁሉ ጊዜ እየመጣን እንወያያለን። ተስፋ አለ ደስ ብሏችሁ ወላጅነታችሁን እናትነታችሁን እንድትቀጥሉ ያለውን ሪሶርስ እንድትጠቀሙ ነው። የህሊና የምትገኝበትን ቦታ በሙሉ ዲስክሪፕሽን ላይ አደርጋለሁ። ፎሎ እያደረጋችሁ ጻፉልን፣ በቻልነው እንመልሳለን። አብረን ኮሚኒቲያችንን እንዲያድግ ነው የምንፈልገው። እኛም ያለነው የምናካፍለው እናንተም ታካፍሉናላችሁ። በሚቀጥለው ሳምንት ከምንገናኝ ሰላም ሁኑ በያላችሁ። ቴንኪው አንዬ፣ በጣም አመሰግናለሁ። በርቺ። ተከታዮችሽንም ማበረታታ ፈልጋለሁ። ተማሩ በቃ እና በጣም ቅን የሆነ ያላትን ማቋደስ የምትወድ እናትነቷን ደግሞ በአይኔ ስለማየው ከልጆቿ ጋር ያላትን ሪሌሽንሺፕ በእውነት የምትናገረውን የምትኖር ልጅ ስለሆነች አንዳንዴ ዝም ብሎ መናገርና መኖር ሌላ ታሪክ ነው። የጭንቅላት እውቀትና በልብ መሆንን እንደሚለያየው ሁሉ የምታወራውን በልቧ ስለምትሆን ስለምትከናውነው ህይወት ያለው ህይወት ነው የምትኖረውና ብዙ መማር ይቻላል ካንቺ አንዬ። በርቺ፣ አንቺም እናንተም በርቱ። ስላዳመጣችሁን ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።